ማድረግ ነው? ወይዘሪት ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አዎ ግን ስጠብቅ ነበር እኮ። ለምን አንጠፈሽ መተኛት ትችይ ነበር? ቆይ ከምረጠኝ በኋላ ለምንድን ነው እንደዚህ? ታውቂው ነገር አለ? እናቴ አምናን ነገር ነው ያምሽው። እንዴት ደስ ይላል የኔ ልጅ። አይ እናቴ ዛራ ለዛ ነው በምትኩ ጄሪ አክስትዮን አቅፋ ያደረችው። አቶ አምነን አንድ ነገር አስቤ ነበር። ምንድን ነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክህን ቢያት በለኝ። በስራ ምክንያት ውጭ ማድረግ የለብህም እንዴ? የኔ ልጅ ቤት አላደርክም እንዴ? ቤኒን አቶ አምነንን የራሷ ማድረግ ችላለች። ጄሪ ደግሞ በዚህ በጣም ተናዳና ተቃጥላ ትገኛለች። አቶ አምነን እንግዲህ በመጀመሪያ ጄሪን ቢመርጥም ልቡ ግን ያለው ቤኒን ጋር ስለነበረ ወደ ቤኒን ተመልሷል። ይሄ ደግሞ እጅጉን ቤኒን ደስታ ፈጥሮላታል። ስታነባና ስታለቅስ የነበረችው ቤኒን አሁን ላይ በጣም ደስተኛ ሆናለች። አምነን እንግዲህ እንደሚያገባት እሷን ብቻ እንደሚፈልግና እሷንም እንደሚያፈቅር ነግሯታል። ታዲያ ከዚህ በፊት ወስኖት የነበረው ውሳኔ በደመ ነፍስ ሳያስብ እንደነበረ እንደዚሁም ደግሞ በቤኒን ምክንያት እንጂ ፈልጎና አስቦበት እንዳልሆነ ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ድር ድራማ ቀጣዩን ክፍል ወደ እናንተ እዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት ጄሪ አቶ አምነንን የት ነው ያደርከው? ትናንትና ስጠብቅ ነበረ በማለት ጥያቄ እያቀረበች ትገኛለች። ታዲያ እሷ ስጠብቀው የነበረው ከእሱ ጋር ጊዜ ማሳለፍ ፈልጋ ነበር። ነገር ግን እሷ እንዳሰበችው ነገሮች አልሄዱላትም። አቶ አምነን ከመረጠኝ በኋላ የፍቅር ጊዜ ወይ ደግሞ ከሱ ጋር ጊዜ አላሳለፍንም፣ ስለዚህ ጊዜ ከሱ ጋር እንዳሳልፍ ፈልጋለሁ ብላ እንግዲህ ለአምነን አክስት አማክራት ነበረ። ነገር ግን ያልሽው ነገር ገብቶኛል፣ ሮማንቲክ ፈልገሽ ነው አይደለ? ስለዚህ አዘጋጂ ጥሩ ነው፣ ካለኔ መተንፈስ አትችይም ማለት ነው። አንቺ በየጊዜው አዳዲስ ሀሳቦችን ታስቢያለሽ፣ በዚህ አማካኝነት እኔ ማሰብ ማቆሚ ነው ማለት ነው። ልክ እንዳሁኑ ነው ስትላት የነበረው። ምንድን ነው እያስቸገርሽ ነው እያልሽ ነው ወይ ብትላትም አይ እንደዛ ማለት አይደለም ውዴ፣ በቃ ልት የፈለግሽው ነገር ስለገባኝ አሁን ጊዜ አታባግኒ፣ ሂጂና ተዘጋጂ፣ ካሁኑ መዘጋጀት ይኖርብሻል በማለት ነበረ እንግዲህ ሀሳቧን ያካፈለቻት። እሷም እንግዲህ ወይኗን አዘጋጅታ ሻማዋን አብርታ ልክ ወይ ባሏን ወይ ደግሞ ትክክለኛ ፍቅረኛ የሆነ ሰውን እንደምጠብቅ ነገር ለብሳ ምናምን ነው ተውባ ነበረ ስጠብቀው የነበረው። ግን የውሃ ሽታ ሆኖ ቀርቶባታል አምነን ማለት ነው። ይሄ በእውነት ለሴት ልጅ እንግዲህ በጣም ከባድ ነው ብዬ ነው የማስበው። ያው ጥፋቱ በእርግጥ የራሷ ነው። ባሏ ያልሆነን ሰው ወይ ደግሞ ገና ፍቅረኛዋ ያልሆነን ሰው ተመርጠሻል አገባሻለሁ ስላላት ብቻ የዚህን ያህል መልፋት ራስን ማስናቅ የራስን ክብር ማዋረድ ነው ብዬ አስባለሁ። ከዛ አስቀድሞ እንግዲህ አምነን እዚህ ካንተ ጋር ማደር ፈልጋለሁ፣ እዚህ ልደር፣ ምንም ነገር አይፈጠርም ስትል እንኳን ሚስቴ ትሆኛለሽ አልኩኝ እንጂ እኮ ገና አላገባሁሽም፣ ጊዜ ደግሞ እንድትሰጪኝ እፈልጋለሁ፣ ስለዚህ እዚህ ማደር አትችይም፣ አልተጋባንም፣ ቀለበትም እንኳን አላደረግንም ብለው እንግዲህ ፊት ነስቷት ነበረ። ይሄ እንግዲህ ቀይ መስመር ነው። ሴት ልጅ እዚህ ጋር ማስተዋል አለባት። አገባሻለሁ ስላላት እንደዚህ ሲናገራት እንኳን ለእሷ ሪስፔክት ከሌለው የሚያፈቅራት አይነት ሴት ብትሆን ኖሮ በእሱ ተፈቅራ ቢሆን ኖሮ እንኳን መጣሽ ነበረ ልትባል የምትችለው እንጂ በዚህ ልክ እዚህ እንድታገኝ አልፈልግሽም ውጪ ማለቱ ይሄ ከባድ ቀይ መስመር ነው። እና
ከዚህ ልትማር ይገባ ነበረ። ሁለተኛ ራሷን መጉዳት አይጠበቅባትም። ነገሮችን እሱ በሚፈልገው መንገድ እስከሚያስተካክል ብትመረጥም እንኳን የእሱ ምርጫ እውነት ከሆነ ራሱ ነገሮችን እስከሚያስተካክል ድረስ መጠበቅ ነበረባት እንጂ ራሷን ክብሯን እንደዚህ ማዋረድ አልነበረባትም። በስተመጨረሻም እንግዲህ አንድ ነገር ልተባበር እችላለሁ፣ እዚህ መተኛት ትችያለሽ አንጥፈሽ ነው ያላት። እንግዲህ አስቡት፣ ፍቅረኛ ነው ያለችው ነገ ሚስት ሆናለሁ ብላ ያሰበችው እሷ አልጋ ላይ ተኝቶ እሷ መሬት ላይ አንጥፋ ስትተኛ እና አንተ ጋር መሆን ለኔ ያስደስተኛል ስትል እንግዲህ ወንድ ልጅን አስቡ እንደዚህ ለሱ እንደምትስ እንደ ፈጣሪ አይታ ለሱ ማለት ምንድነው በቃ ካንተ ውጭ አልተነፈሰም አይነት ነገር። እንደዚህ አይነት ነገር ለወንዶች በጣም ስፍስፍ የምትሉላቸው ከሆነ በጣም ከባድ ነው የሚሆነው። ወንድ ልጅ ፈልጎ አፍቅሮ በጣም ብዙ ዋጋ ከፍሎ ካልሆነ በስተቀር ዝም ብሎ በቀላሉ የሚያገኛትን ሴት ሊያከብራት አይችልም። ዝም ብሎ ምክንያቱም ዋጋ አልከፈለባትም። ሰው የሚያከብረው ዋጋ ለከፈለለት ነው። ዋጋ መክፈል ስላችሁ እሷን ለማግኘት ብዙ ደጅ መጽናት አለበት፣ በጣም መንከራተት አለበት። በእርግጥ ፍቅር ደግሞ ትክክለኛ ፍቅር ከሆነ እሱ ጋር የነበረው እሷን ለማግኘት የፈለገውን ነገር ያደርግ ነበረ። ነገር ግን እንደማይፈልጋት እንግዲህ ከሚያደርጋቸው ድርጊቶቹ እየተመለከትን እንገኛለን። እየታረ ነው ስትለው እንኳን ይሄንን ጥያቄ አንቺ እኔን መጠየቅ የለብሽም፣ እኔም ደግሞ ለአንቺ ማስረዳት የለብኝም ማለት ኦኬ። እሷ እዚህ ጋር ምንድናት? ምንም አይደለችም ማለት ነው። እና ፍቅረኛው ከሆነች የነገ ሚስቱ ከሆነች የሚሄድበትን ሲጀመር ሊያሳውቃት ይገባ ነበረ። እሱ ግን ልቡ ያለው ብሌን ጋ ስለነበረ ቀጥታ ከስራ ሲመጣ ወዴት ነው ሄደው? ወደ ብሌን ክላስ ነው ሄደው ማለት ነው። ታዲያ ወደ ብሌን ክላስ ሲሄድ ደግሞ ብሌን ስቅስቅ ብላ እያለቀሰችን እየነፈረቀች ነበረ። አይኗ ደም እስከሚመስል ድረስ ነው ስታለቅስ የነበረውና ምን ሆነች ነው ስትባል እንግዲህ እናቴ ናፍቃኝ አለችው። ከዛ በፊትም አስቀድማ ጄሪን የመረጠለታ ገብታ ወደ ክላሷ እያለቀሰች ነበረ። ያኔ ታዲያ ምን ብሏታል? አልቅሰሽ ነው ወይ? ምን ሆነሻል? ደህና ነሽ ወይ ሲላት፣ እንዲያውም ከበፊቱ በተሻለ አዎ አሁን ደህና ነኝ፣ በጣም ደህና ነኝ እንደምታይ ነበረ ስትል የነበረው ማለት ነው። እሱ ግን የሆነ ነገር ማለት በሱ ምክንያት እንደለቀሰች ኦልሬዲ ተረድቷል፣ ገብቶታል ማለት ነው። ያው በእኔ ምክንያት ነው የለቀሽው ማለትን ብቻ ነው ያልፈለገው እንጂ በሱ ምክንያት እንዳለቀሰች ገብቶታል ማለት ነው። እና እሷ ግን ግጥም አድርጋ ነው የካደችው። ደህና ነኝ፣ ስለኔ ማሰብ አይጠበቅብህም አቶ አምነን ነበር ስትለው የነበረው። የሆነ የንዴትና የእልህ ነገር ነበር ስትናገር የነበረው። አልቅሰሻል ለምን ተዋሽኛለሽ ቢላትም አንተ እንደፈለገ አለማመን ትችላለህ፣ እኔ ግን አላለቀስኩኝም ተኝቼ ስለነበረ ነው ብላ እንግዲህ የሆነ ውስጧ አንዳንዴ ውስጧ እየፈለገ በእሱ ምክንያት እንደዛ እያለቀሰች ነገር ግን እንዲያቅባት አልፈለገችም። ያው እሱ እንዲያቅባት ባትፈልግም ግን ኦልሬዲ አውቆባታል። ሲቀጥል ወይዘሮ ዛሃራ እንግዲህ ምን ብለዋታል? ልጄ አቶ አምነንን አፍቅረሽዋል ወይ ወደሽዋል ወይ ደግሞም እሱ ልብ ውስጥ ገብተሻል ነበረ ሲሏት የነበረው። ደንገጥ በማለት እንግዲህ አፍቅሬዋለሁ ወድጄዋለሁ ማለትን አልፈለገችም። አንዳንዴ አለመሸነፍ ማለት ነው። ልብ የሚለውን ነገር በአፍ አውጥቶ ያለ መናገር ያስታውቅብሻል። ወደሽዋል፣ አፍቅረሽዋል፣ የእሱ ልብም ደግሞ በአንቺ ተሸንፏል ነበረ ሲሏት የነበረው። እሱም እንደወደዳት እንግዲህ አውቀዋል እና ያስታውቃል። ኖርማል ሁለቱም እንደሚዋደዱ ግን ፍቅራቸውን ነው ግልጽ ማድረግ ያቃታቸው ማለት ነው። እሷ ግን መልሷ የነበረው ግራ የተጋባ ስሜት ውስጥ ነኝ ያለሁት፣ ምን እያደረግኩ እንዳለው ራሱ ለራሱ አይገባኝም። እንደመጣልኝ ነው የምናገረው፣ እንደፈለግኩኝ ነው የምናገረው። ግን ይሄ ነገር ትክክል ይሆን አይሆን የማውቀው ነገር የለም ነበረ ስትል የነበረው ማለት ነው። ሳታስቢ ግን ምንም ነገር ማድረግ የለብሽም ልጄ፣ ጥፋት አጥፍተሻል፣ እንደዚህ ማድረግ የለብሽም። ከመናገርሽ በፊት ልታስቢ ይገባል። የምትናገሪውን ነገር ዋጋ ሊያስከፍልሽ ይችላል የሚል ምክር እንግዲህ ሰጥተዋታል። ይሄ ደግሞ የትልቅ ሰው ምክር በጣም ደስ የሚል ምክር ነው። ያው የሰው ልጅ
ከመናገሩ በፊት ሊያስብበት ይገባል። ይሄ የምናገረው ነገር ዋጋ ሊያስከፍለኝ ይችላል፣ ጥሩ ነው ወይ፣ ሰዎችን ሊያስቀይም ይችላል የሚለውን ነገር ግንዛቤ ውስጥ አለማዋል ከምንም በላይ ከባድ ነው፣ ዋጋ የሚያስከፍል ነገር ነው። እንግዲህ እሷ ጋር አምሽቶ ነው ወደ ሶፋ ላይ ሄዶ የተኛው። በዛን ሰዓት እሷ ያለችው ምንድን ነው፣ ባለቤት አለ፣ ባለትዳር ነህ እኮ ለምን ሚስት ጋር አትሄድም? ሚስት እየጠበቀች ሊሆን ይችላል ነበር ስትል የነበረው። የእሱ ምላሽ ግን እንደዚህ እንዳትይ፣ ይህንን ቃል እንዳትናገሪ፣ ባለትዳር አይደለሁኝም፣ ሚስት የሚባል ነገርም የለኝም ነው ያለው። እንግዲህ አጠገቧ ነው ጄኒ እናገባለሁ ብሎ ሲመርጥ የነበረው። ያንተ ጸባይ አሁንስ ግራ እየገባኝ ነው። ለምን ታስመስላለህ? ለምን ራስን አትሆንም? ለምን በስሜት ትቀልዳለህ? የማትፈልጋትን ሴት መርጠህ የለ እንዴ ነበረ ስትለው የነበረው። እሱም ታዲያ በአንቺ ምክንያት ነው ያለው። አያችሁ፣ አንዳንዴ እናንተ በገፋቻቸው ቁጥር ወንዶችን የማይፈልጉት ህይወት ውስጥ እንዲገቡ ታደርጓቸዋላችሁ። እና እንደዛ ነው የሆነው። እንግዲህ አቶ አምነን በእሷ ምክንያት ነው። ታዲያ የእሷ ጥፋት አለበት ማለት ነው። ሁለተኛ ግን ሚስት ብለሽ እናትናገሪኝ ብሏታል። ይሄ ታዲያ ለእሷ በጣም አስደሳች ነገር ነው። እሷን እንደሚወዳት ደግሞ ያረጋገጠችበት ፓርት ነው ማለት ነው። በቃ አሁን እዚህ መቆየት የለብህም መውጣት አለብህ ነው ብላ እንግዲህ ያስወጣችው። እሱም ከዛ ወጥቶ እንግዲህ እሷን እያሰበ ነው ሶፋ ላይ የተኛው። ከዛ በኋላ ያው እሷም ሊቆይ ይፈልጋለች፣ ግን ደግሞ አላ የሆነ ልቧ እየፈለገ በአፏ የምትናገረው ነገር በአፏ ነው ውጣ ያለችው። ልቧ ግን በቃ የሆነ እዚህ ሆናለሁ ቢላት እኮ ትፈቅድ ነበር ማለት ነው። የሴቶች ድርቅና ማለት ነው፣ የኛ ድርቅና ነው ይሄ። ያው እውነታውን እውነት ነው ልንል ይገባል ብዬ ነው እንግዲህ ሌሎች እንዳትቃወሙ ሴቶች፣ ራሴንም ጨምሬ ነው የተናገርኩትና ድርቅና የሚባለው ነገር ከባድ ነው። አንዳንዴ አልሸነፍም ባይነት የሆነ እንዳይታወቅብን የምናደርገው አክት ምናምን ነገር እንደዛ ነው። በቃ እንደዛ ነገር ነው። ታዲያ ሲተሳሰቡ ነበረ ሁለቱም። እሱም ሶፋ ላይ ተኝቶ እሷን ነበር ሲያስብ የነበረው፣ እሷም እሱ ነበር ስታስብ የነበረው። ጠዋት ታዲያ እሷ ቅድማ ስትነሳ ሶፋ ላይ ነበር ተኝቶ ያገኘችው እና ሶፋ ላይ ተኝቶ ስላገኘችው በእኔ ምክንያት ከጄሪ ተጣልቶ የሆነ ነበር ስትል የነበረው። እሱ ጭራሽ ወደ ክፍሉ ማልሄደ፣ ጄሪንም ማየት አልፈለገም። ያው እዛ እንደምትተኛ ስለሚያውቅ እዚህ እንድትተኝ መሬት አንጥረሽ እንድትተኝ ፈቅጄልሻለሁ ስላላት እዛ ትተኛለች ድረስ ናቸው። ኦልሬዲ ሶፋ ላይ ነው የተኛው እና ግራ በመጋባት ነው ከዛ ብላው ሄደችው። ታዲያ ዛህራን ስታገኛቸው ነይ እስኪ ልጄ ነይ የምስራች አለኝ ነበር ሲሏት የነበረው። ከዛ በፊት እንግዲህ ክላስ ለማጽዳት ወደ ክላስ ሲሄዱ ጄሪና የአምነን አክስት ማለት ነው፣ ያው አምነን ስላልመጣ ያዘጋጀችው ሮማንቲክ ላይ እንግዲህ ወይኑ ምን ራሳቸው ጠጥተው እንግዲህ ሰክረው ነው ጠርሙሳቸውን ታጥፈው እየተኙት። ይሄንን እንግዲህ አይተው ስለነበረ ሁለቱም እንዴት አንድ አይነት ይሆናሉ ምን ጉድ ነው ነበር ሲሉ የነበረው ማለት ነው። ከዛ በመቀጠል እንግዲህ ለቤኒን የነገሯት ነገር ደስ የሚል ነገር አለ። አምነን ክላሱ አላደረም፣ ሁለቱ ነው ጓደኛ ማሾች ጠርሙስ ታቅፈው ነው ያደሩት፣ ማለት ሲጠጡ ነው ያደሩት መሰለኝ በማለት እንግዲህ ሲነግሯት ነበር። የምታውቂው ነገር አለ ወይ ስለ አምነን ስትባል እንግዲህ በመግቢያው ላይ ያው እንደሰማችሁት ተመልካቾች፣ አዎ እኔ ጋር ነበረ አቶ አምነን ያመሸው ብላለች። ታዲያ ወይዘሮ ዛህራ እልል ነበረ ሲሉ የነበረው፣ ምክንያቱም ሁለቱ አብረው እንዲሆኑ ስለሚፈልጉ በእልልታ ሲያደምቁት ነበረ ቤቱንና እንግዲህ የሆነ ነገር ማድረግ አለብኝ ብላ አስባለች ጄሪና። ስራ ያደረ ነው ይመስላል፣ ስራ በዝቶበት ድርጅቱ ጋር ያመሸ እዛ ያደረ ነበር ይመስላል። እና ቁርስ ላይ በተሰበሰቡበት ሰዓት ምን ብላለች ታዲያ፣ የሆነ የምጠይቀው ነገር አለ፣ ላግዝ የምፈልገው ነገር አለ፣ ድርጅት ላይ ስራ እየበዛብህ ከሆነ ላግዝህ ፈቃደኛ ነኝ፣ በስራ ምክንያት ማደርም ሆነ ማምሸት አይጠበቅብህም፣ እባክሽ ይበለኝ ነበረ ስትል የነበረው። እሱ ግን አመሰግናለሁ ብቻ ነው ያለው እንጂ አግዥኝ ታግዥኛለሽም ብሎ ያው እሷ እንደዛ ያለችበት ምክንያት ከእሱ ጋር የምትውልበትን መንገድ እያስተካከለች ነው። እሱ ግን ያው ፈቃደኛ ይሆናል ብዬ አላስብም።
እዛ ከዋለች ያው ከሱ ጋር ነው ኦልሬዲ ቀኑ ሙሉ ልትውል የምትችለው። ብትውልም ደግሞ ልቡ ካልፈለገ አልፈለገም ነው። ካልፈለገ ምንም ማድረግ አይቻልም። ታዲያ አክስትየዋ እንዴ የወንድሜ ልጅ ምን አይነት ስራ ብትይዝ ነው ስራ ያደርገው? ጄሪ የኔ ውድ ከአሁኑ የሚስትነት ኃላፊነትሽን እየተወጣሽ ይመስላል፣ ጥሩ ነው ብላለኝ። የአምነን እናትም ደግሞ እንዴ ልጄ የቤት አላደርግም እንዴ መልስልኝ ነበረ ሲሉት የነበረው። እሱ እንግዲህ ቤን ያደረው ቤኒን እና እሱ እየተፋጠጡ ነበረ። የሆነ ሰዓት ላይም እየተጠቃቀሱ ነበር ማለት ነው። እንግዲህ ቤኒን በድንጋጤ ዝም ብላ እየተመለከተች ነበረ። ሶፋ ላይ ነው ያደረው ማለት አልፈለገች። ኦልሬዲ ዝም ብለዋል። እንግዲህ ሶፋ ላይ ያደረበትን የራሱን ምክንያት ይናገራል ብዬ አስባለሁ። ቀጣዩን ክፍል ወደ እናንተ ጄላችሁ እስከምመጣ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ባይ ባይ።